ሰላም ሰላም እንዴት ናችሁ? ውድ የገበታ ቲቪ ተከታታዮች በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ። በዚህ ዩቲዩብ ቻናል የሚለቁ አስተማሪ ቪዲዮዎች ሁሌም ወደ እናንተ ተደራሽ እንዲሆኑ ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ቻናሉን ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን አትርሱ። በዛሬ ቆይታችን የአማርኛ ቃላት እንዴት ወደ እንግሊዝኛ ተቀይረው ይነበባሉ የሚለውን አብረን ከኔ ጋር እንመለከታለን ማለት ነው። ከዚህ በፊት በነበረን ቪዲዮ የአማርኛ ፊደላት እንዴት እንደሚቀየሩ አይተን ነበር። ዛሬ ደግሞ ቃላቱ እንዴት ይቀየራሉ የሚለውን ከኔ ጋር አብረን በሚኖረው ቆይታ አብረን እንከታተላለን ማለት ነው። ይህንን ትምህርት ከዩቲዩብ በተጨማሪ በኦንላይን በልዩ እገዛ እናስተምራለን። ትምህርቱን ገብታችሁ መከታተል ለምትፈልጉ ከታች በማስቀመጥላችሁ ስልክ እየገባችሁ በኢሞ፣ በቴሌግራም እንዲሁም በዋትስአፕ እየገባችሁ ብታናግሩን ትምህርቱን መከታተል ትችላላችሁ ማለት ነው። ይህንን ቪዲዮ እስከ መጨረሻው እንድትከታተሉ በአክብሮት እጠይቃለሁ። አብራችሁን ቆዩ። እሺ እንግዲህ በመግቢያ ላይ የተናገርኩት እንግዲህ ዛሬ የምናያቸው የአማርኛ ፊደላት እንዴት ወደ እንግሊዝኛ ይቀየራሉ የሚለውን ነው። እሺ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በድጋሚ እሺ መጀመሪያ የአማርኛ ፊደል እናነባለን። የመጀመሪያው አ ዛ ዥ አ ዛ ዥ አዛዥ የሚለውን ስጽፍ አ ስንል እቺ ፊደል የመጀመሪያ አናባቢ ራፍ አናባቢ ስለሆነች ኤም ብቻ ትወክላለች። ቀጣይ ዛ ስንል ደግሞ ዛ አራተኛ ፊደል ነው፣ ዜድ ኤን ይወስዳል። ዥ ደግሞ የዥ ቤት ስድስተኛ ስለሆነ ዜድ ኤች ብቻ ይወስዳል ማለት ነው። ስድስተኛ ፊደል ቅጥያ ስለሌላቸው ማለት ነው። ስለዚህ አዛዥን ስንጽፍ ኤ ዜድ ኤች እንጽፋለን ማለት ነው። አዛዥ ስንጽፍ ማለት ነው። በመቀጠል ዘ መ ን ዘመን 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 ቢሆን ስንጽፍ ደግሞ ዘ ስንጽፍ ዘ የመጀመሪያ ነው፣ ዜድ ኢ እንላለን። ተቀጣይ መ ስንጽፍ መም የመጀመሪያ ነው፣ ኤም ኢ እንጠቀማለን። እዛ ን ስንጽፍ ደግሞ ን የነቤ ስድስተኛ ስለሆነ ኤንን ብቻ እንጠቀማለን ማለት ነው። ስለዚህ ዘመን የሚለውን ቃል ስንጽፍ ዜድ ኢ ኤም ኢ ኤን ዜድ ኢ ኤም ኢ ኤን ዘመን ዘመን የሚል እናገኛለን። ቀጣይ መ የመ የመጀመሪያ፣ ደ የደ የመጀመሪያ፣ ብ ደግሞ ከበ ስድስተኛ መደብ ይሄናል የሚላል መደብ መደብ እንላለን ማለት ነው። እሺ መደብ የሚለውን ስንጽፍ ደግሞ መ ስንል ኤም ኢን እዚህ ይወስዳል። ደ ስንል ዲ ኢ ይወስዳል። ብ ስንል ደግሞ ስድስተኛ ፊደል ቢ ብቻ ይወስዳል። ስለዚህ መደብ የሚለውን ስንጽፍ ኤም ኢ ዲ ኢ ቢ መደብ መደብ እንላለን ማለት ነው። እሺ ቀጣይ ደግሞ የምናየው ቀ የቀ የመጀመሪያ፣ ጠ የጠ የመጀመሪያ፣ ሮ ደግሞ የረ ሰባተኛ። ስለዚህ እንዴት ነው የነበረው? ቀጠሮ 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 እንላለን። ቀጠሮ የሚለውን ስንጽፍ ቀን ስንጽፍ ኪው ኢ እንጽፋለን። ጠ ደግሞ የመጀመሪያው ስለሆነ ቲ ኢ እንጽፋለን። ከዛ ደግሞ ሮ ደግሞ ሰባተኛ ስለሆነ ሰባተኛ ፊደል ኦን የሚቀጥ ቅጥያቸው ኦን የሚሆነው ስለዚህ አር እና ኦን እንጽፋለን። ስለዚህ ቀጠሮ ስንጽፍ ኪው ኢ ቲ ኢ አር ኦ ቀጠሮ ቀጠሮ ብለን እንጽፋለን ማለት ነው። እሺ በመቀጠል የፈ የመጀመሪያ፣ የተ ሶስተኛ እና የሃ የመጀመሪያ። የፈ የመጀመሪያ ፈ ከዛ ቲ ከዛ ሃ ፈ ቲ ሃ ፈቲሃ 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 የሚለውን ቃል ደግሞ ስንጽፍ እንዴት እናደርጋለን? ፈ ስንጽፍ ኤፍ ኢ እንጽፋለን። እዛ ቲ ደግሞ ሶስተኛ ስለሆነ ቲ አይ እንጽፋለን። እዛ ሃ ደግሞ አራተኛ ፊደል ስለሆነ አራተኛ የመጀመሪያ መጠቀም ይቻላል። ይሄ የመጀመሪያ ፊደል ስለሆነ ኤች ኤ እንጽፋለን ማለት ነው። ያው አማርኛ ላይ የመጀመሪያ እና አራተኛ ፊደል እንዴት እንትን ያላችሁ የአማርኛ እንግሊዝኛ ላይ ከምንማርባቸው ላይ የመጀመሪያና አራተኛና የመጀመሪያ ፊደል አንድ ድምፅ ስላላቸው የምንጠቀመው ኤች ኤ ነው ማለት ነው። ቀጣይ ል የለ ስድስተኛ፣ መ የመ የመጀመሪያ እና ደግሞ ከነቤት አራተኛ አንዴት እናነባቸው? ልመና 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 ስንጽፍ ል ስንጽፍ ኤል ስድስተኛ ፊደል ናት። መ ስንጽፍ ኤም ኢ ቅጥና ስንጽፍ ደግሞ ኤን ኤ
ስለዚህ ልመና የሚለውን ስንጽፍ LMENA ልመና በዚህ እንጽፋለን ማለት ነው። እሺ ወደ ሁለተኛው መስመር ስናልፍ ጫ የጫ አራተኛ፣ ጩ የጫ ሁለተኛ፣ ት ደግሞ ከተቤት ስድስተኛ አንድ ላይ ማድረግ ጫ ጩ ት ጫጩት የሚለውን ስንጽፍ ደግሞ ጫ ስንል የምንጠቀመው ሶስት ነው ያላቸው። ቅጥያቸው አንድ ነው። ፊደሎቹ ግን የምንጽፋቸው ሁለት ናቸው። CHA ጫን ትወክላለች። ድጋሚ ጩ የምትለው ደግሞ CHU ሁለተኛዋ ስለሆነች ማለት ነው። የመጀመሪያው አራተኛ ናት። ከዛ ያለችው ሁለተኛ ናት የቤተሰብ ማለት ነው። ከዛ ደግሞ ት ደግሞ ስንል ደግሞ ስድስተኛ ቤተሰብ ናት። እቺ ስድስተኛ ፊደልም ቅጥያ ስለሌላት ቲ ብቻ እንጠቀማለን ማለት ነው። ስለዚህ አንድ ላይ ስንጽፍ ጫጩ ስንጽፍ CHA ጫጩትን በዚህ እንጽፋለን ማለት ነው። ቀጣይ ማ የማ አራተኛ፣ ረ የረ ስድስተኛ። ለዚህ ማር ብለን ስንጽፍ የሚያቃሉ ማር እንላለን። ማር ብለን ስንጽፍ ማ ስንል MA እንጠቀማለን፣ አራተኛ ፊደል ነው። ረ ስንል ደግሞ አር ብቻ እንጠቀማለን ማለት ነው። ስለዚህ ማር የሚለውን ቃል ስንጽፍ MAR ማር እንላለን። በመቀጠል ጣ የጣ አራተኛ፣ ፋ የፋ አራተኛ፣ ጭ የጨ ቤት ስድስተኛ አንድ ላይ ስናነባቸው ጣፋጭ እንላለን። ጣፋጭ ማለት ስንጽፍ ጣ ስንል TA፣ ፋ ስንል FA፣ ጭ ስንል ደግሞ CH ስድስተኛ ፊደል ስለሆነ ጣፋጭ ስንጽፍ TA፣ FA፣ CH ጣፋጭ እንላለን ማለት ነው። ቀጣይ ሰ ስንል የሰ የመጀመሪያ፣ ራ ስንል የረ ቤት የመጀመሪያ፣ ቀ ስንል ደግሞ የቀ ቤት የመጀመሪያ። ስለዚህ ሰረቀ የሚል ቃል እናያለን። ሰረቀ ቢሆን ስጽፍ ደግሞ ሰ ስንል SE፣ ራ ስንል RE፣ ቀ ስንል QE። ስለዚህ በዚህ መሰረት በቅጥያቸው ብቻ ማየት እነዚህ ቃላት የመጀመሪያ ፊደል መሆናቸውን እናደርጋለን ማለት ነው። ማወቅ እንችላለን። ሁሉ የመጀመሪያ ፊደል ናቸው። እሺ ስለዚህ ሰረቀ ስንጽፍ SEREQE ሰረቀ እንላለን። ቀጣይ ሽ ስንል የሸ ስድስተኛ፣ ሮ የረ ሰባተኛ። ስለዚህ አንድ ላይ ስናነባቸው ሽሮ የሚል ቃል እናያለን። ሽሮ የሚለውን ወደ እንግሊዝኛ ስንቀይረው ሽ ስንል ስድስተኛ ፊደል ሲሆን SH እንጠቀማለን። ሮ ስንል ደግሞ RO፣ ሽሮ ስንል SHRO ሽሮ እንላለን። ቀጣይ ሄ የሃ አምስተኛ፣ ቨ የቨ የመጀመሪያ፣ ን ደግሞ ከነቤት ስድስተኛ። ስለዚህ ከአንድ ላይ በማድረግ ሄቨን የሚል ቃል እናገኛለን። ሄቨን የሚለውን ስንጽፍ ሄ ስንል HE እንጠቀማለን፣ አምስተኛ ፊደል ነው። ሄ HE። ቨ ስንል ደግሞ የበቤት የመጀመሪያ VE እንጠቀማለን። ቨ ፊደል የሚባለው ዲቃላ ሆሄያት ውስጥ የሚመደበው ማለት VE እንጠቀማለን። ከዛ ን ስንል ደግሞ ኤን እንጠቀማለን። ስለዚህ ሄቨን የሚለውን ስንጽፍ HEVEN ሄቨን እንላለን ማለት ነው። በመቀጠል እሺ ጣ ስንል የጣ አራተኛ፣ ዝ የዘ ስድስተኛ፣ ማ ደግሞ ከመቤት አራተኛ አንድ ላይ ማድረግ ጣዝማ የሚለውን ስንቀይር ደግሞ ጣ ስንል TA፣ ዝ ስንል ዜድ ስድስተኛ ፊደል ስለሆነ፣ ማ ስንል ደግሞ አራተኛ ፊደል ነው MA እንጠቀማለን። የጣ ቤት እና የመቤት አራተኛ ስለሆነ AA እንጠቀማለን ቅጥያቸው ማለት ነው። ስለዚህ አንድ ላይ ስናነበው TAZMA ጣዝማ እንዳለ ማለት ነው። ቀጣይ ገ የገ የመጀመሪያ፣ መ የመ የመጀመሪያ፣ ና ደግሞ ከነቤት አራተኛ። ስለዚህ አንድ ላይ ማድረግ ገመና እንላለን። ገመና የሚለው ስንጽፍ ደግሞ ገ ስንል GE እንጠቀማለን።
መ ስንል ኤምኢ እንጠቀማለን። ና ስንል ደግሞ አራተኛ ስለሆነ ኤንኤ እንጠቀማለን። ስለዚህ ገመና የሚለውን ስንጽፍ ጂኢ ኤምኤ ኤንኤ ገመና ገመና በዚህ መልኩ መጻፍ እንችላለን ማለት ነው። ቀጣይ ስንል ያ ስድስተኛ የሸ የመጀመሪያ ሸ እዛ የተ አምስተኛ ቴ አንድ ላይ ስናደርጋቸው እሸቴ 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 የሚል ቃል እናገኛለን። ቀጣይ እሸቴ የሚለውን ስንጽፍ ደግሞ ስንጽፍ ያ ስድስተኛ ናት። ቀጣይ ላትም ኢ ብቻ እንጽፋለን። ሸ ስንል ደግሞ ኤስ ኤች ኢ ሸ ኤስ ኤች ኢ ሸ እንጽፋለን። እዛ ቴ ስንል ደግሞ የተ አምስተኛ ቲ ኢ እንጠቀማለን ማለት ነው። ያን ላይ ማድረግ ኢ ኤስ ኤች ኢ ቲ ኢ እሸቴ እሸቴን በዚህ እንጽፋለን ማለት ነው። በመቀጠል ሄ የሀያ አምስተኛ ኖ የነ ሰባተኛ ከ ደግሞ የከቢ ስድስተኛ አንድ ላይ ማድረግ ኤች ኢ ኤን ኦ ኬ ሄ ኤች ኢ ኖ ኤን ኦ ሰባተኛ ከ ደግሞ ስድስተኛ ስለሆነች ኬን ብቻ እንጠቀምና ሄኖክ ብሎ ስንጽፍ ኤች ኢ ኤን ኦ ኬ ሄኖክ ሄኖክ እንላለን ማለት ነው። ቀጣይ ዘ የዘ የመጀመሪያ መ የመ የመጀመሪያ ደ ደግሞ ከደ ስድስተኛ በመውሰድ እንደስናነባቸው ዘመድ 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 እንላለን። እሺ ዘመድ ነው ስንጽፍ ደግሞ ዘ ስንል ዜድ ኢ ቀጣይ መ ስንል ኤም ኢ ለቀጣይ ደ ስንል ደግሞ ዲ ብቻ እንጠቀማለን። አንድ ላይ ማድረግ ዜድ ኢ ኤም ኢ ዲ ዘመድ ዘመድ እንላለን። በመጨረሻ እንግዲህ የምናየው ቃል በዛሬ ቆይታችን በመጨረሻ የምናየው ቃል እንግዲህ አ የአ የመጀመሪያ በ የበ የመጀመሪያ በ ደግሞ ድጋሜ የበ የመጀመሪያ አንድ ላይ ማድረግ አ በ በ አበበ አበበ እንላለን። አበበ ስንጽፍ ደግሞ አን ስንጽፍ ኤ ብቻ ነው። ያው እነዚህ ፊደላት የአ ቤተሰቦች የአይኑ አም የአልፋው አም እንግዲህ እነዚህ በሙሉ አናባቢ ብቻ ናቸው። ስለዚህ ኤ እናስቀምጣለን። እዛ በ ስንል ደግሞ ቢኢ ድጋሚ በ ስንል ቢኢ ያን ላይ ስናነባቸው ኤ ቢኢ ቢኢ ኤ ቢኢ ቢኢ አበበ የሚለውን በዚህ መልኩ መጻፍ እንችላለን ማለት ነው። እሺ ወደ ቻናላችን ቤተሰቦች እንግዲህ ዛሬ የአማርኛ ቃላት እንዴት ወደ እንግሊዝኛ ተቀየረው ይጻፋሉ የሚለው ከኔ ጋር በነበረን ቆይታ በዚህ አጭር ጊዜ ቆይታችን አብረን ከኔ ጋር ስንከታተል ቆይተናል ማለት ነው። እንግዲህ የዛሬ ቆይታችን ከተመቻችሁ ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ቻናሉን ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን አትርሱ ማለት ነው። እንግዲህ ይህንን ትምህርት ከዩቲዩብ በተጨማሪ በኦንላይን በልዩ ገዛ ከሰኞ እስከ አርብ ወይም እስከ ጁማ ድረስ በቀን ለአንድ ሰዓት ያክል እናስተምራለን ማለት ነው። በግልም ሆነ በግሩፕ ገብታችሁ መከታተል ለምትፈልጉ ከታች በማስቀመጥላችሁ ስልክ የገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ የገባችሁ አናግሩ ማለት ነው። በቀጣይ እንግዲህ በሌላ በአዲስ ቪዲዮ እስክንገናኝ ሰናይ ቆይታ